ቤት መሄድ አለበት፣ ተቋም መሄድ አለበት ማለት ነው። እዛ ጋር ቅድም የተነሳው አንድ ሰው ለምሳሌ አንድ ሐኪም ውል ሲገባ ውሉ የማድረግ የሚቻሉን የማድረግ ውል ነው እንጂ ዲፊኒት አይደለም፣ ሙሉ ለሙሉ የማዳን አይደለም። ግን ከቤት ውስጥ ቅድም እንደተነሳው የማዳን ግዴታ የሚገባው ሐኪሙ ኤክስፕሬስሊ ሲፈርም ብቻ ነው። ይህን አንቀጽ 26 48 ስር ተቀምጧል በግልጽ። ስለዚህ እዛ ጋር ሁለተኛው የሐኪሙን ችለተኝነት ማረጋገጥ ያስፈልጋል። ፕሮፌሽናል ፎልት መኖሩን የሕክምና ሙያ ስህተት መኖሩን ለማረጋገጥ አንደኛው ውል መኖር አለበት፣ ሁለተኛ ኔግሊጀንስ መኖር አለበት፣ ሶስተኛ ኮዝ ኤንድ ኢፌክት ሪሌሽን መኖር አለበት፣ አራተኛው በዛ በድርጊቱ በኮዙ